በፍቅር ስንት ጊዜ ቆይታችኋል? እዚህ ነው የተገናኘነው እኮ። ስንት ጊዜ ቆይታችኋል? 2 ሰዓት ያክል። ወንዶች ከቻላችሁ ገንዘብ ሳይኖራችሁ ዝም ብላችሁ እግሯን ከፍታ ከሰጠች ላትመጣ እግሯን ሼር ኮፕሊንግ ሪፖስት እያደረጋችሁ ለሁሉም እንዲደርስ አድርጉልኝ። እግረኛው ሚዲያ ገቢ ተደርጋለች። ሳያንቀለቅል ምንም አይነት ድራማ እንዳፈጥር ይደረጋል። እስከሞልቶታል። ከሄደ ተናጽናትን ውልቅ ነው በቃ ከሄደ ተሰማ ኑሮዬ ቢቀየር ምናምን ብላችሁ ትንሽ የሱቅ ከፍታችሁ እየሰራችሁ ድንገት በመሀል ገቢዎች ሲመጡ ስታዩ ሰላም የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ የሚያስቅና የሚያዝናና ቪዲዮዎች ለእናንተ ውድ ቤተሰቦች ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ላይክ እና ሰብስክራይብ በማድረግ ይህንን ምርጥ ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ዋላ ጎርፉ ሬስቶራንት ይላል። ኧረ ወደክ በስማ አልኩም ልርቅሽ አልፈለኩም አንቺ ግን እርሽብኝ ብቻዬን ጥለሽኝ ሳትሰሚ አንቺ ውጪ ቪዲዮ የሚቀርጸውን አይታችሁታል ጋይስ? እግሩን እንዴት እንዳደረገው ዘና ብሎ ነው በቃ እየቀረጸ ያለው። እስቲ ኮሜንት ደግሞ እናንብብ። ባህርና ሬስቶራንት ሐይቁ ጋር ሳትሄዱ እሱ መጣ። ተክላብ የተባለ ልጅ ምን እንዳለ ታውቃላችሁ? ታይታኒክ ክለብ። ህዝባችን ቀይ ባህር ላይ ፈታ እያለ ነው ግን ማለት ነው በዚሁ መዝናናታቸው ካልቀረ ማጥመጃውንም ብትሰጧቸው አሪፍ ነበር። እስኪ እናንተ ደግሞ ስም አውጡለት። ጉዞ ከዓለም ገና ወደ ቁልቢ ገብርኤል በላዳ ዋ እየጠጣችሁ ጋይስ። ለታህሳስ ገብርኤል ይደርሳል። አባ እነሱ እየተመለሱ ነው። የሚቀጥለው ዓመት የተሻለ መኪና ይዘክ ትሄዳለህ ገብርኤል እንዳትረሳኝ። ይሄ በጣም ደስ ይላል። አሪፍ ነው። የተሻለውን ሪቮን ላንድ ክሩዘሩን ቪኤቱን ይስጠ። ፈጣሪ አምላክህን አትፈታተነው ተብሎ ተጽፏል። በምን ተፈታተኑ አባቴ? ምንድነው? ምን አገናኘው? እኔ ምን የሚያስቅ ገጠመኝ ሰምቻለሁ መሰላችሁ? አንድ ሰውዬ ድክም ያለች መኪና ይዞ እየሄደ የሚያውቀውን ሰው ያያል። ከዛ ና ገባ ወደ ሰፈር ነኝ ምናምን ይሏል። አረ ችግር የለውም እቸኩላለሁ አሉ። በፊት ያው ልጅ እያለሁ ነው። እሑድ ካልሆነ ገሌን አልታጠብም እግዚአብሔር። ይሄ ግን ቀጥሎበታል እስካሁን። ለማንኛውም ማይ ፋሚሊ ሊያ ሾው ላይ ሰሞኑን አነጋጋሪ ነገር ተፈጥሯል። ምንድነው አነጋጋሪ የሆነው ነገር? ያው እኔም ተቃውሜዋለሁ ጉዳዩን። ላይቭ ላይ ይመስለኛል ሪከርድ ነው ያየሁት። 16 17 ዓመት የሆኑ ሴቶችን ካገኘ ከፍታ ከሰጠች ለጥልጣት ምናምን የሚል የነውር ቪዲዮ አይቼ ነበርና እስኪ በሱ ቪዲዮ ላይ በጣም ብዙ አስተያየቶችም እየሰማን ነው እና ደግሞ ለሕግም ልትቀርብ ይገባል እየተባለ ይገኛል። እስኪ እሱን ቪዲዮ ላሳያችሁ ካላያችሁት። ሰላም ወዶች፣ ይሄንን ቀጥሎ ማሳያችሁ ቪዲዮ በጥሞና እንድታደምጡት ፈልጋለሁ። አስተማሪም ቪዲዮ ስለሆነ ኮፒ ሊንክ ሼር ምናምን አድርጉት። ምክንያቱም አንድ ግለሰብ ህፃናት ሴቶችን የ12 የ16 የ17 ዓመት ህፃናት ሴቶችን ገንዘብ የሌላችሁ ወንዶች ለጥለጧቸው ድፈሯቸው የሚል አዋጅ አውጥቷልና ፖስተዋለሁ። ለምን ትምህርታዊ እንዲሆን ስለፈለኩ ገና በ17 በ12 በ16 ዓመቷ አይደል እንዴ የወንድ ቃል የምትሰካው ሴት የዚህ ዘመን ሴት ከዛም ያንን ስትገጽጫቸው ያንን ስትናገሪ ነው አንቺ የሴት ጥላት የምትባዩ አይደል እንዴ?
አይደለ? ይሄ እኮ ትክክል አይደለም። ነገ ሊያስወልድሽ ይችላል። ከቤተሰቦች ያለ ያይሻል። ጎዳና ትወድቂያለሽ። እንደዚህ አታደርጊ፣ እንደዚህ መሆን የለበትም። ተማሪ ብለሽ እንኳን በድፍረት ሶሻል ሚዲያ ላይ መጥተሽ ስትናገሪ ምንድን ነው የተባልነው? የሴት ጥላቶች አይደለ እንደ የተባልነው። ዛሬ ላይ ግን እነዛ ሴቶች ምንድን ነው የሚሰሩት? እርግጠኛ ናችሁ የሰው ትዳር አያምሱ? እርግጠኛ ናቸው የሰውን ባል እየቀሙ ገንዘብ እየተጠቀሙ አይኖሩ? ልብ ልብ እየፈጠራችሁ ልብ ልብ እየሰጣችሁ እዚህ ሚዲያ ላይ አሾይ ነው የምታጫውቱት እናንተ ናችሁ። ከዛም ነው በኋላ ደግሞ አሁንም ወንድ ልጅን ብሎ ሴት ልጅ ኦፍ ኮርስ ወንዶችዬ ከቻላችሁ ገንዘብ ሳይኖራችሁ ዝም ብላችሁ እግሯን ከፍታ ከሰጠች ለጥለጣት እግሯን ተቀሰቀሰብኝ መጣብኝ አመሌ ተቀሰቀሰብኝ መጣብኝ አመሌ ይሄን ነው የምለው። በነገራችን እግሯን ከፍታ ከሰጠች ለጥለጣት ምን አገባ? said before I'm going to say it again ከ18 ዓመት በታች ከሆኑ ልጆች ጋር ወንድም ሆነ ሴት የወሲብ ግንኙነት መፈጸም እነሱ ፍቃደኛ ቢሆኑ እራሱ የመድፈር ጥቃት ነው። መጠጥ ወይም ደግሞ በአደንዛዥ እጽ ከደነዘዙና እራሳቸውን ከሳቱ ልጆች ጋር ሴትም ሆነ ወንድ የወሲብ ግንኙነት መፈጸም የመድፈር ጥቃት ነው። እንዲህ ጭሯን እየቆለች እኔ ደርሻለሁ፣ ጡት ያጎጥቁጧል፣ ለአቅመ ወንድ ደርሻለሁ፣ ወንድ ያስፈልገኛል ብላ ቲክቶክ ላይ ምን እያለች እንዲህ ካለች ለጥለጣት። አዎ ጋይስ 18 ዓመት በታች ከሆኑ ልጆች ጋር የወሲብና የፍቅር ግንኙነት ለመጀመር የምታስቡና የጀመራችሁ እና በቃ ይሄ ነገር የተካበደ ነገር አይደለም ብላችሁ የምታስቡ ሰዎች ማለት ነው። ለምን ታዲያ ከ18 ዓመት በታች ለሆኑ ልጆች መጠጥ አይፈቀድ? ለምን ማጨት አይፈቀድ? ለምን መኪና እንዲይዙ አናደርጋቸው? ለምን ቮት እንዲያደርጉ አይፈቀድላቸው? በቃ ትልቅ ሰው ናቸው አይደለ? ያደጉ ሰዎች ናቸው፣ ለወሲብ የበቁ ሰዎች ናቸው አይደለ? ለምን እነዚህ ሁላ ነገሮች እንከለክላለን? እንደውም መጠጥና ሲጋራ ከ21 ዓመት በታች ይመስለኛል የሚከለከለው፣ ከ18 ዓመት በታች ራሱ አይደል። መጠጥ ላይ፣ ሲጋራ ላይ፣ ድራይቪንግ ላይሰንስ ላይ ልጆች ናችሁ ትከለከላላችሁ የሚባለውን ነገር ማንም ሲያከራክረው አታዩ። ሴክስ ላይ ግን ወሲብ ላይ ግን በቃ ሁሉም ግራ ይገባዋል። አይ አድገዋል፣ ደርሰዋል፣ ምንም ችግር የለውም፣ ቪክተም ሜንታሊቲ ለራሳቸው እየሰጡ ነው። አሁን ይሄ ልጅ ደፋሪ ነው ብዬ ብናገር ማለት ነው ቅር ይላችኋል? ደፋሪ አይደለም ብላችሁ ነው የምታስቡት? አሁን ይህንን ሰው ምን አይነት ጤነኛ ጭንቅላት ያለው ሰው ነው እንደዚህ አይነት ንግግር የሚናገረው? ንገሩኝ። ውስጡ የደፋሪ ሜንታሊቲ ከሌለ አላችሁ ከመሃል እንዴ አሜሪካን ሀገር እኮ ከ16 ዓመት በታች ነው። ፍራንስ እኮ ከ14 ዓመት በታች ነው። ኢንግላንድ እኮ ከእንደዚህ ዓመት በታች ነው። ይሁና እና እነሱ ደደቡና እኛ ማብረን መደደብ አለብን። እናቶች ግን ወገባችሁን ወጥሩ። ሴት ልጅ ያላችሁ እናቶች ወገባችሁን ወጥራችሁ ተነሱ። በቃ መቀነታችሁን ታጠቁ። ልጆች ላይ ነው አይናቸው ደም እየለበሰ ያለው። ልጆች ላይ ነው እያዩ ያሉት። ልጆች ላይ ነው፣ ህፃናት ላይ ነው ፎከስ እያደረጉ ያሉት። ልጆችን ነው እያጠቁ ያሉት። ለምን እናቶች? እኛስ አባቶች አይመለከተንም? ሊያሾ ባይዘው ተሳስታለች በዚህ ጉዳይ ላይ። ህግን አለማወቅ ከተጠያቂነት አያድንም። ከ18 ዓመት በታች የሆኑ እንደ ህግ ተቀምጧል። ከነሱ ጋር ሴክስ ማድረግ በህግ ያስጠይቃል። እንደ መድፈር ነው የሚቆጠረው ተብሏል። አለቀ። ይህንንም እሷ ስላለች ብቻ ይህንን ሰምተህ በቃ ሊያሾ ብላለች ምናምን ብለህ የምታደርግ ካለ አንተ ማይም ነህ። ልብ ቅርጽ እየሰሩ ነው። በዚህ ቲክቶክ ይገኛል። አከሰራይ ጋይስ እልልታው ምንድነው? የመጀመሪያ ኮሜንት ይሄ ቪዲዮ ከሀገር እንዳይወጣ። እውነት ነው፣ እንደ ሀገር ነው የሚያዋርደን። ኢሞ በአካል ድስቱ ምንድነው? ድስትም አለው እንዴ? እንጀራ በፋንድሻ የሚበሉ ብርቅዬ ወገኖቻችን ናቸው። አንተ ሸንኮራ በሚጥሚጣ ትበላላ? አቤት፣ ሰላም ነው ጋሼ? አዎ፣ እዚህ ቤት እርሶ ነው የምኖሩት? አዎ፣ እኔና ባለቤቴ ነው እዚህ የምኖረው። አዎ፣ ይኸው ጋሼ፣ እኔ ላጤ ነኝ፣ ብቻዬን ነው የምኖረው፣ ሚስት ያላገባው። በቃ እንደታሰረ ውሻ ማለት ነው። ማታ ማታ አበትኩኝ እኮ። ስርዓት አይኖረውም እንዴ? ለእኛም ያስበዋል ማለት በቃ እኔ ሰላም አጥቻለሁ። ከእናንተ ቤት ጀርባ እኮ ነው የሚኖረው። የእናንተ ቤት ይሄ ሲሆን የኔ ቤት በጀርባ በኩል እኮ እና እኔ ምን አደረግኩኝ? እርሶ አሁን ከባለቤቶ ጋር ማታ ማታ ፍቅር ሲሰሩ እኔ ሰላም አጣሁኝ እኮ። ቤት ተሳስተ እንዳይሆን። ኧረ እዚሁ የኛው ቤት ድምፅ ለምን ነው ከፍ ያርጎ የሚጫወቱ? ማታ ማታ ኢላፊ በቃ ድምጻችሁ አልቻልኩም። እኔ በተለይ የባለቤቶ ምንድን ነው እየቀንሱት እንጂ እንደ የሚያለቅሱ እንዳይሆን አባቴ እኔ
ማታ ዘበኛ ነኝ ዝመጣል አድርግ ወይኔ ብቻ ሼር ኮፒንግ ሪፖስት እያደረጋችሁ ለሁሉም እንዲደርስ አድርጉልኝ። እግረኛው ሚዲያ ገቢ ተደርጋለች። ሲያንቀለቅላት በማያገባ ገብታለች። ህግ በያዘ ጉዳይ ላይ እመቤቴ ትርዳ። ሌሎቻችሁም አላችሁ አርብ ለቃሉ ቅዳሜ ለቃሉ። እነሱም ከእግረኛው የባል ፕሮግራም ካስመሰሉት በኋላ በተለያዩ ሚዲያዎች ላይ ገና ተፍተፍ እያሉ ነው። አቁሙ፣ ታቆማላችሁ። ከዚህ በኋላ ቀልድ የለም ነው የምላችሁ። ስለዚህ እንኳን ደስ ያላችሁ። እግረኛው ገብታለች። ሌሎቻችሁም አድቡ። ይሄ የባህሪ ነው፣ የአጭበርባሪዎች ባህሪ ነው። እንደዚህ መወሻሸቅ እናውቀዋለን። ጀማ ግሩፕ መያዝ ምናምን አይሰራም ነው የምላችሁ። ትጠየቁበታላችሁ ሁላችሁም። ስለዚህ አድቡ፣ እናንተም አድቡ። በጣም እናመሰግናለን። አድርሱ ለሁሉም የፊንቴክ ተበደሽ በሙሉ እንኳን ደስ ያላችሁ። አመሰግናለሁ። ኑሮ ቢቀየር ምናምን ብላችሁ ትንሽ የሱቅ ከፍታችሁ የሰራችሁ ድንገት በመሀል ገቢዎች ሲመጡ ስታዩ የሚሰማችሁ ስሜት ተነሳ ደማነሴ ሊነሳ ቢኖ ደሞ ያ ደማነሴ እስኪ አንዴ ቀቡኝ ዳማከሴ ውሰዱት ንብረቴን መክፈል አልችልም እኔማ ዕዳዬን መክፈል አልቻልኩም ዕዳዬን ምን ልሁን መረረኝ ታክሳችሁ ገጀራ ሆነብኝ ገቢዎች ገጀራ ሆነብኝ ወዮ ወዮ ዳዲ ወዮ ዳዲ ወዮ ዳዲ ወዮ ዳዲ። እኔ የተሰማኝ የመኪናው የሞተሩ ድምጽ የሚገርም ነው። እውነት ሰምታችሁታል? ይኸውልህ ምንም አይነት ድራማ እንዳትፈጥር ይደረጋል። 5 ቀን ሞልቶታል። ከሄደ አጽናንትን ውልቅ ነው አለ። በቃ ከሄደ ተሰማ የረጅም ጊዜ ጠጅ ተሰማ በስም ብርሌ ሰይሜ ሳበቃ አድርጌ ልሾም የቤት ሻለቃ ሄድክ በቃ ተሰማ አይ ተሰማ ተነጋግረ ምን ነው ባዶ እጅህን አንዴ ብትነግረኝ ቴካዌ ማቲዝን ተዚህ ጥርምላኔ ያበር ልብላ ተዚህ በቃ ተዚህ ምርጥቲ ስማ ቤተሰቦቹ ናቸው ተወቃሽ ታውቃለህ። እነሱ ናቸው ገፍተው የገደሉት። ተጠያቂ አንደኛ እነሱ ናቸው። ስላገ ያ ዘይጅም ሎ ያቱ ወንድሜ ያሳዝናል። ተሰማ ይኸውልህ ጠጅ ቤት ተሻለ የሚባል ጠጅ ቤት አለኝ እኔ 15 ዓመት ከስተመሪ ነበር፣ ቋሚ ከስተመሪ። ምን ታረጋዋለህ? አንድ ተማርኩ በገዛ እጁ ያስተማረው ወንድ ልጅ ነበረው። ተማርኩ የሚል ዶክተር ጠጅ ከልክሎታል እንዳይጠጣ ብሎ ለአንድ ሳምንት የኔ ጠጅ ቀረበት። ሄዶ ደግሞ አይመለስበት ፍርካስ ሊያለቅ አይዞ ያሳዝናል አይደል? አባ ልጁን ያስቶ በገዳይ ተወከስኩልኝ አባት በገዳይ ተወከስኩልኝ አባ። ሁለታችሁ አብራችሁ በፍቅር ስንት ጊዜ ቆይታችኋል? አማርኛ አልችልም። አማርኛ አልችልም? አዎ። ፍቅረኛ መስላችሁ? አዎ። አይደለንም። ሰላም ምንድነው? እንዴት ነው? ሰላም ነው? እንዴት ናችሁ? በፍቅር ስንት ጊዜ ቆይታችኋል? ተረግዱ 9 ወር ምናምን። ምኑን ትወጂለታለሽ አንቺ ከሱ? ከሰውነት ውስጥ ነው ከትሻለሽ? አይኑን። እሺ አንተስ ከሷ ምኑን ትወጂለታለሽ? ኧረ የልጅ ሰላም ጥፍሩላ አለው። በፍቅር ስንት ጊዜ ቆይታችኋል? 4 ዓመት። 4 ዓመት? እሺ አንተ ምኑን ትወድለታለህ ከሷ? ቆንጅናዋን ነው። ቁንጅናዋን እኮ ምን ፊቷን ነው ወይስ ሰውነቷን ነው? ምኗን ነው? ኧረ ሁለመናዋን። እሺ አንቺስ ምኑን ትወጂለታለሽ? ጸባዩን ሁሉንም ወደዋለሁ። ከላሽ ከታች ትወጂዋለሽ? ሰላም ወንድሜ። ሰላም። በፍቅር ስንት ጊዜ ቆይታችኋል? እዚህ ነው የተገናኘነው እኮ። ስንት ጊዜ ቆይታችኋል? ካሜራ እየሸሸችን ልስታ 2 ሰዓት ያክል። 2 ሰዓት። እሺ ከሷ ምኗን ወደድክላት? ጸባያ። አንቺስ ምኑን ወደድሽለት? የሰው ልጅ ጸባዩ ነው የሚወደደው። ስልክ ተለዋውጣችኋል? ተለዋውጣችኋል? በጣም አሪፍ። ጀግና እኮ ነው ቴዎድሮስ። አይ ፒያሳ እንዲህ ቁጭ ባሉበት አንድ ትልቅ ሰውዬ መጡ። ጺማቸው በጣም ትልቅ ነው፣ በጣም ግሬስ አላቸውና እቃ ሊገዙ መጥተው በቃ እኔ ከእውነት ነበር ገባችሁ። ይሄ የማስመሰል
እንዲገዙኝ ምናምን አልነበረም ሳስመስል ነበር። እሺ የእውነት ከአንጀቴ የእውነት የለም ላይክ ጺማቸው ትልቅነታቸው ምናምን ደስ ይላል። ከእውነት ከአንጀቴ ነበረ ላይክ ያገለገልኳቸው የነበሩ ቁጭ በሉ ወንበር ላይ ምናምን በያስቀምጫቸው ውሃ አምጥቼ ምናምን ሰጧቸው። ላይክ እንደ ሴልስማን ሳይሆን ትልቅ መሆናቸውን አክብሬ ኢትዮጵያዊነቴ ይዞኝ ነው ገባችሁ። ከዛ አዩኝና ስንት አመት ነው አሉ ማለት ነው። ትኩር ብሎ አዩኝና እርሜን ነገርኳቸው። ልጅ ነህ ወጣት ነህ እንዴት መጣ እዚህ ሀገር ምናምን ሲሉ ነገርኳቸው። ላይክ ራሴን ለመቀየር ቤተሰቦቼን ለመርዳት ብላ ምናምን ላይክ የሚሰማኝን ሪል ስሜቴ ሳላስበው ወይ ዱብ ባለ ማለት ነው። ላይክ ስሜታዊ ሆኜ እንዴት ነው ህይወት ምናምን ሲሉ ማለት ነው። ከዛ በኋላ መጨረሻ ላይ ብዙ ኦርደር አድርገው ስለነበረ ተጭኖላቸው እስኪመጣ ድረስ እቃው አብረን ከመኪናው ጋር እንሄዳለን ይከተለን ብለው ተጭኖ እስኪመጣ ከስቶር እየጠበቅናቸው ረጅም ሰዓት ማለት ነው። እና እዛ ሰዓት ብዙ ነገር አወሩኝና በቃ ደስ አላቸውና ባንክ አካውንት አለ አሉ። ደንግጬ ምንድነው ባንክ አካውንት ምን ይሰራላችኋል ደነገጥኩኝ። ከዛ ፈራውኝም እየፈራውኝ ሰጧቸው ማለት ነው። ባንክ አካውንቴን አውጥቼ ከስልኬ ላይ ይሄው ምናምን ብዬ ሁሉ ነገር ላኩላቸው። ስልኬ ጢን አለ ማለት ነው። እና እግዚአብሔር አንዳንዴ ህይወታችሁ የሚቀይርበት ነገር አይታወቅም። እና የእውነት ከልባችሁ ሰውን እርዱ። እና ስልኬ ጢን አለ ሳየው በኢትዮጵያ ማለት 7,800,000 ብር አስገቡልኝ። እኛ አባት መች ነው የምትልካቸው ጌታዬ? ይህን ህይወት ቀይረው መች ነው የምትልካቸው? የቤት ኪራይ ሲደርስ ብቻዬን ስለ ኑሮ ሳስብ የሚሰማኝ ስሜት ነው። ይቅርታ 500 ነው 800 ሚሊዮን ብር ቢኖር እኔ እዚህ ቪዲዮ ስሰራ ታኛለህ ብለህ መጣ ጅል የማንም መቀለጃ የማንም መጫወቻ ሆነን። እስቲ አንዴ እቺን ቪዲዮ የተናት እንምጣ። ሹፉት ጀለሳው እንግዲህ ዘጌም ነው እንደምታዩት ስቴጅ ላይ ሙሉ ዶንጂሎ ጀልጦ እንግዲህ እንደነገሩ ፐርፎርም ሊያደርግ ማለት ነው። ከዛም እኛ ደግሞ ምስኪን የአፍሪካ ህጻናት በእነሱ ሙዚቃ በጣም አብደን እነሱን እንደ ትልቅ ነገር እያየን ነው ያደግነውና አብዛኞቻችን በእንደዚህ አይነት ላይፍ ውስጥ ነበርን። ያው እሱ ዶንጂሎ ቢሆንም የሚጨብሰው እኛ ግን በየሰፈራችን በካኪ ወረቀት ፒናታችንን ሸግተን ባይላንድ ይዘን እንደዚህ አይነት አጠጣጣ አሳልፈናልና አሁን ላይ ስታር የሆኑ ሰዎች ይሄ ምንድነው እኛ እንደዚህ ያደረግነው እነሱን እንደ ስታር ስለምናያቸው አሁን ላይ ደግሞ ላለው ጄኔሬሽን እንደ ስታር የሚያዩቸውን ተመልከቱ። እንግዲህ የምታዩቸው እነዚህ የቼልሲ ተጫዋቾች ናቸው። በጣም በብዙ የምፈልገው ነገር ግን አልሆነልኝም ወደዱ ሰዎች ናቸው። ላይፍ ስታይል ግን አይታል። በዚህ ሰዓት ያለ ታዲያ አንግስተር እድለኛ አይደለም። ስቲቫው ቅዱስ እያነበበ ነው። ጂሰስ ክራይስት ኢዝ ኪንግ ከቦታ ቦታ በባስ ሲሄዱ እሱ መጽሐፍ ቅዱስ እያነበበ ነው። አሰባችሁታል? የምታደንቁት ሰው የኛ ጄኔሬሽን እና የጄኔሬሽን ልዩነቱ። ብሩ እንኳን ደስ ያለ ታናሽ ወንድሜ ያራዳ ልጅ። በሚገርም ጊዜ ነው የተፈጠርከው። ኢንፎርሜሽን የሚገራርም ኢንፎርሜሽን ምረጥ እንጂ እስከ ጥግ ባለበት ጊዜ እና ያራዳ ልጆች ኮንግራ ይመቻችሁ። ጩጮቹ ከናንተ ብዙ እንጠብቃለን። በብዙ ነገር ነገ የተሻለ እንደምታረጉልን እንተማመናለን። አይዞን። ጥሩ መልእክት ነው፣ ተመችቶኛል። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እስካሁን አይታችሁ ላይክ ካላረጋችሁ ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ፒስ